ደግሞ ማለት ነው በዛ ላይ የኛን ካሜራ ገጥመው ያያሉ። የነሱንስ ማን ያያል? የነሱ ማን ያያል? እኔ ከዚህ በፊት ማለት ነው እርጉዝ ነች ወልዳ ስራዋን እንዳለ ከጨረሰች በኋላ እኔ ላይ ዘፈኗን እስከሷ በኋላ ላይ እኔ አልሰራም አልኩኝ። አልሰራም ብዬ ፎቅ ላይ ስቀመጥ ምን አደረገች? መጣችና ሻንጣዋን ይዛ ወረደች። ሻንጣዬን ይዛ ወረደች። ቀጠለች ደግሞ መጣች ከልጇ ጋር ወረቀት ይዛ ፈርሚና ወሰጂ ደግሞ ዛለች። እኔ ደግሞ ለምን እንደመጡ ስለማቅ አምጪ መጀመሪያ አልኩኝ። አሁንም ተከራከረችኝ። አምጪ መጀመሪያ አልኩኝ። ከዛም በኋላ ሰጠችኝ። ከሰጠችኝ በኋላ ወለቱ ያዙኝ፣ ላይ ወጡብኝ። እኔ ጮኩኝ። ማን ይድረስልኝ? ይሄ የሆነው መቼ ነው? ቆይቷል። ግን ከዛ ወጡብኝ ላይ እንደው ብጮህ ማን ይድረስልኝ? በዛ ላይ ፎቅ ላይ ነው ሲያስፈራ። ከዛም በኋላ ህመም ተሰማኝ። ህመም ሲሰማኝ ብሩን ለቀኩላችሁ። ከዛ ወጡ በኋላ ትንሽ ቆይቼ ሳይ እጄን ሳየው እንዴት ደስ እንዳለኝ። እጄ እንደዚህ ስጋው ተጎልጉሎ ወጥቷል። ለካስ ነክሳኝ፣ ያ የነከሰችኝ ነው ለካ ያመመኝ። ስጋው እንደገና ደምቷል። ጥርሷ ሁሉ አለ። ወዲያውኑ ፎቶ ቀጭ አረኩት። ፎቶ አነሳሁት። የዛን ቲክቶክ ምንም የለኝም ነበረ ማለት ነው። ፎቶ አነሳውና ቁጭ አልኩኝ። 2 ቀን ነው የዘጋችብኝ። ከዛ ይዛኝ ሄደች ቢሮ ይዛኝ ሄደች። ከዛም በኋላ ዶክተሮቹ ራሱ እንዴ ቁርሷን ለምንድን ያልሰጠሻት? ሰውየው ወደ ሐኪም ቤት ይዞኝ ሄደ። እንዴ ቁርሷን ለምንድን ያልሰጠሻት ነው ያሉት። የእውነት እንደዚህ እስከምትበላሽ ጥርሷ ራሱ መሆኑ ራሱ ታወቀ። ጥርሷ ቁጭ ብሏል እዚህ እጄ ላይ አሁን ራሱ አለ ጠባሳው። እና የነሱን ማን ይው የኛን ደግሞ ገጥመው እያዩ ነው። በውሸቱላ ካሜራ ገጥመው ብዙ ነገር እየሰሩ ነው። የእውነት ነው የምላችሁ። እንደዚህ ያደርጉ። ሂዱና ከቁልፍ ይዛችሁ ነው ከሰውየው ከኪስ ውስጥ እንደዛ ይላሉ። አንቺ ኪስ ውስጥ ትገቢያለሽ፣ አንቺ ደግሞ በየዋነት ስለተላክሽ ነው። ከዛ ደግሞ እዛ ኪስ ውስጥ ገባችም ይላሉ። ከዛ ካሜራው ደግሞ የሚያየው አንቺን ነው። በጣም ተንኮለኛ፣ በጣም ኃይለኛ ናቸው። ያበጠ ይፈናኔ እስከ ዛሬ ድረስ እያየው ብዙ ነገር ይቅጥል እያልኩ ነው። በእውነት በጣም ውሸታም ናቸው፣ ተንኮለኛ በዛ ላይ። አሁን አንዳንዱ ነው ከስንት አንድ ጥሩ ያለው ማለት ነው። ከስንት አንድ ነው ጥሩ ያለው እንጂ በጭራሽ እነሱ አይሆንም። ዝጉ